2 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና አለ። ነገር ግን የላከኝ አብ እርሱ የምለውንና የምናገረውን ትእዛዝ ሰጠኝ አለ። ስለዚህ ቁጥር 51 ላይ አብ እንደነገረኝ እንዲሁ እናገራለሁ አለ። ለምንድን ነው የምትናገረው? ራስህን ችለህ አትናገርም እንዴ? ሙሉ እውቀት ካለ ሙሉ አምላክ ከሆንክ ለምንድን ነው ከራስህ የማትናገረው? ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ የላከኝ እውነተኛ ነው አለው። እኔም ከእርሱ የሰማሁትን እነዚህን ለዓለም እናገራለሁ አለ። ለምን ከእርሱ የሰማሁትን አለ? ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም አለ። ከራሴ ሂምሰልፍ ስለ ስጋ አይደለም የሚያወራው። ድርብ ተብላጠ ስም ነው። ሪፍሌክሲቭ ፕሮናውን ነው የሚጠቀመው። ከራሴ በራሴ ቢል ኖሮ ተመካክሬ ሄዱ ይሎቻል። ከራሴ አንዳች ላደርግ አይቻለኝም። ኃይል የለው፣ ጉልበት የለው፣ ስልጣን የለው። ከራሱ ምንም ማድረግ አይችልም። ከራሴ ምንም ነገር አልችልም አለ። እንደሰማው ፈርዳለሁ አለ። ከማን ነው የምሰማው? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከእግዚአብሔር ሰምቼ የነገርኳችሁ ሰው ነኝ አለ። ከማን ነበር ሲሰማ የነበረው? ከአንድ አምላክ እየሰማ ነበር ሲናገር የነበረው። ሙሉ እውቀት አልነበረው እንዴ? ዮሐንስ ወንጌል ምዕራፍ 7 ቁጥር 16 ላይ ትምህርቴ ከላከኝ እንጂ ከኔ አይደለም አለ። አለ። ከዛስ ይህ ትምህርት አለ ወይ ከራሴ ወይ ደግሞ ከአምላክ እንደሆነ ታውቃላችሁ አለ። ማመዛዘን ትችላላችሁ አለ። ትምህርቴ ገብቼ አይደለም የተማርኩት አለ። ከየት አመጣኸው? ዮሐንስ ወንጌል ምዕራፍ 8 ቁጥር 28 ላይ አባቴ እንዳስተማረኝ አለ። ወይኔ ጉዴ ፈላ።